ሰላም እንዴት ናችሁ? አለን ዛሬ በሌላ ቪዲዮ ተገናኝተናል። እንዴት ናችሁ? ሁሉ ሰላም። ዛሬ እንግዲህ የተገናኘንበት አድዋ ድል ቀኑ ዛሬ ነው። እንኳን ለ129ኛው የአድዋ ድል መታሰቢያ በሰላም አደረሳችሁ አደረሰን። ይሄ ትልቅ በዓል ነው። የምሬን ነው። በጣም ትልቅ በዓል ነው። ለኢትዮጵያኖች በጣም ትልቅ በዓል ነው። እኔ ሀገር ቤት በምኖርበት ጊዜ ያን ያህል ብዙም ስሜቱን አውቀዋለሁ፣ ግን ያን ያህል አይመስለኝም ነበረ። ግን አሁን እዚህ ስኖር ነው እንደ አለመገዛታችን በጣም ትልቅ ነገር እንደሆነ ማስበው። ማለቴ በጣም ትልቅ ነገር ነው አለመገዛታችን። የምሬን ነው። ውጭ ያለው ሰው ሊያውቀው ይችላል ብዬ አስባለሁ። ከሌሎች ጥቁሮች የተለየንን በጣም ያበደ በዓል መሆንና መከበር ያለበት ነው። ለማንኛውም እንኳን ለ129ኛው የአድዋ ድል መታሰቢያ እንኳን አደረሰን። ለማንኛውም ዛሬ እኔም በለንደን የመጀመሪያውን የአድዋ ድልን ላከብር ነው። አይ ቲንክ እዚህ ሀገርም ሲከበር አራተኛው ጊዜ ነው ሲከበር። እኔም የመጀመሪያ ላከብር ሊሄድ ነው። ያለውን ቫይብ ደግሞ አንድ ላይ ከቤተሰቦቼ ጋር አንድ ላይ አሳያችኋለሁ። እናንተ ብቻ ተከታተሉ። ለማንኛውም እንኳን አደረሳችሁ፣ ይመቻችሁ። እንኳን አደረሰሽ። ስንተኛ ዓመት ነው አሁን እኔ 60 ዓመት። እሺ ለንደን ላይ ስንተኛ ዓመት ነው? ሶስተኛ ነው። አሁን አራተኛ ነበር ያልኩት። ሶስተኛ ጊዜያቸው ሲከበር ነው። አሪፍ ነው መከበር። በተለይ እኔም አሁን የተረዳሁት እኔም እዚህ ሀገር ከመጣሁ በኋላ ነው አድዋ መከበሩ ብቻ ሳይሆን አለመገዛታችን አሪፍ መሆኑን ያወቅኩት አሁን እዚህ ስመጣ ነው። የምር አይደል? እንዴት ታስቢያለሽ? በጣም ነፃነት እንዳላችሁ የምታውቁት ወደዚህ ስትኖሩ አፕሪሺየት ማድረግ አለባችሁ። የምሬን ነው። አለብን፣ በአጠቃላይ አለብን። ወደ አድዋ በእሑድ ቀን እንግዲህ እየሄድን እንገኛለን። አድዋ ብቻ ሳይሆን ዛሬ ቅዱስ ጊዮርጊስ እየተከበረ ነው። እንኳን አደረሰን ለሁለቱም ላለው እንግዲህ እየሄድን ነው። እዛ እንግዲህ ሰው በጣም ብዙ ሰው ነው ያለውን ነገር እስቲ አንድ ላይ እናያለን። ይመቻችሁ። አዲስ ኢትዮጵያን ሬስቶራንት ኦልሞስት እየደረስን ነው ማለት ነው። ዛሬ ደግሞ ፀሐይ መሆኑ አሪፍ ነው። እንዴት ነው ዛሬ ፀሐይ መሆኑ ደስ ብሎሽ? ለማንኛውም ደርሰናል። ወደ ኪንግስ ክሮስ አካባቢ ነው የሚገኘው ቦታው። እዛ አካባቢ ደርሰናል። አድዋ ድላችን እንግዲህ ዛሬ ፏ ባለ ሁኔታ እናከብራለን። ወደ 129 ዓመተኛውን ደርሷል። በጣም ደስ ይላል። አንድ ላይ ፏ ያረጋችሁ ባላችሁበት ቦታ ሆናችሁ ማክበር አለባችሁ። ይሄ ትልቅ በዓል ነው። አክብሩ። ለማንኛውም ምን ተሰማሽ? ደስታ የምር የነጻነት ደስታ። አዎ። In 300 feet, turn right. ወደ መሻገር ተሻገር እንዳለ ህዝቤ። እንግዲህ እዚህ ሀገር አንደኛ መጠንቀቅ ያለብን ስልካችንን። የስልክ ሌባ በደንብ ነው ያለው በአድዋ ቀን። ይሄ ምንድን ነው? ይሄኛው ስቴሽን ነው አይደል? ይሄ ትልቁ ስቴሽን ነው። እዚህ ወደ ሊቨርፑል ወደ ማንቸስተር ምናምን የሚካሄድበት ቦታ በትሬን ይሄኛው ነው ቦታው። እዚህ ጋር ይሄንን ይመስላል። እንግዲህ ሰው በጣም ብዙ ሰው ነው የሚጠይቀን። ምንድን ነው ያለው ዛሬ ነገር ምናምን እያለ ሰው ይጠይቅሻል። ሰው እየመጣ ነው። እንግዲህ ኮፒራይት ይባላል እንግዲህ ድምፁ። አይ ዶንት ቲንክ ሶ።
የቲሸርቶች የተለያዩ ቲሸርቶች አሉ። የሚኒሊክ ቲሸርት አለ። እንዲሁም እቴጌ ጣይቱ በውጫሌ 17 ጊዜ ለብሰውት የነበረው ሳምፕል ካባ አለ። የያዛችሁ ታሪካዊ ባግ ነው የያዛችሁ። እንዲሁም ዘና እያላችሁ በሙዚቃዎቹ ዘና እያላችሁ ንጉስና ንግስትም እየመጡ ነው። ዘና በሉ፣ አቀባበሉ እናደርጋለን። እስከዛው በሙዚቃ ዘና በሉ። Pepsi.
ግብሩ እንቁላል ነበር ይሆን ጊዜ አበሻ አዳሜ ዛሬ ጣሊያናዊ ነበር አፄ ምኒልክ ሰብተው ለነጻነታችን ለክብራችን ለማንነታችን ባይዋጉ ኖሮ ዛሬ እኛ ጣሊያናዊ ነበር። መግባቢያ ቋንቋችን ሌላ ነበር። በነጻነት ከፍ ብለን በደረታችንን ነፍተን በለንደን ጎዳና እንድንመሸነሽ ያደረጉን እነሱ ናቸው። ለንጉሥ ለንግሥት ታላቅ አቀባበል ይገባቸዋል። ንጉሥ ምኒልክ፣ ንግሥት ጣይቱ እንዲሁም ከኢትዮጵያ ለምድርና ለሰማይ የከበዱ አርቲስቶች ዛሬ ከኛ ጋር ልዩ የአድዋን በዓል ለማክበር ተገኝተዋል። ለእነሱም ክብር ይገባቸዋል። ዛሬ አድዋ ስደት ላይ ነው። አድዋ ስደት ላይ ነው። በ1928 ዓመተ ምህረት አፄ ኃይለ ሥላሴ ታቦተ መድኃኔዓለምን ይዘው ወደ እንግሊዝ ሀገር እንደመጡት ሁሉ ዛሬ አድዋ ወደ እንግሊዝ ተሰዷል። ዛሬ እኛ ሁላችንም ኢትዮጵያውያን ይህንን ታሪክ በማስጠበቅ አድዋ ወደ ሀገሩ በሰላም እንዲመለስ እናደርገዋለን። ያኔ ታቦቱን ይዘው አፄ ኃይለ ሥላሴ ለ5 ዓመታት በዚህ በእንግሊዝ ሀገር እንደኖሩት ሁሉ ዛሬ አድዋ ወደ እንግሊዝ ተሰዷል። የአገሩ ለምድሩ አድዋ ቤተኛ ባዳ ሆኗል። ዛሬ ክብረ በዓሉን ያገኘው እዚህ በሰው ሀገር በእንግሊዝ ሀገር ነው። አድዋ ተመልሶ ወደ ሀገሩ ወደ ቤቱ ወደ እናት ክብሩ ምድሩ እስኪመለስ ድረስ እኛ ልጆቻቸው አክብረን አንግሰን እንጠብቃለን። ታሪክ እንጠብቃለን። ታሪክ እናስጠብቃለን። ለነገው ኢትዮጵያዊ ትውልድ ታሪክን እናስተላልፋለን። ውድ ኢትዮጵያውያን፣ ውድ መላው የጥቁር ሕዝብ ግባና ቀድሰው አንተም እስካሁን ጉልበት ያለ ለጉልበት ተበዳይ፣ ጉልበት የሌለ ለልጅህ ለሚስትህ ሃይማኖትህ ስትል በሐዘንህ ወስልከህ የቀረህ ግን ማርያምን ለዚያም ማለት ዘመቻዬ በጥቅምት ነውና የሸዋ ሰው እስከ ጥቅምት ሁኔታ ወረበይኑ ከተላ እኛ ስንሄድ
ዘራፍ አቃቂ ዘራፍ እንኳን አደረሰን ግድ ነው። ዋው አሁን በዚህ ጋር መሰለኝ መጣ 네, 피니시. በዛች ጋር ታጥፈን እንሄዳለን።
በስማ ለማንኛውም የዛሬው የአድዋ ድል መታሰቢያ 129ኛ ዓመቱን እዚህ ጨርሰናል። ወደ አዳራሽ ለመሄድ ትንሽ ደካከመን፣ ራቅ ይላል። ቲኬቱንም ገዝተናል፣ ግን ደካከመን። 20 ፓውንድ ነው፣ ምንም ማለት አይደለም። ያው ለመተባበር ያህል መግዛት አለብን ባንገባም። ለማንኛውም ግን የዛሬው የአድዋ ድል 129ኛው ዓመት ይሄንን ይመስል ነበረ። በጣም በአሪፉ ነው የተከበረው። የለንደኑ ያለው አይ ቲንክ አውሮፓ ለንደን ብቻ ነው የሚከበረው ብዬ አስባለሁ። ብዙ ቦታ አይቼም አላውቅም። እኔም እንዳልኳችሁ የመጀመሪያዬ ነው፣ ግን በጣም አሪፍ ነበረ። በጣም አሁን ጨርሰን እንግዲህ ወደ ቤታችን እየሄድን እንገኛለን። እንኳን አደረሳችሁ ለ129ኛው የአድዋ ድል መታሰቢያ። እንኳን በሰላም አደረሰ። ይሄ በዓል በጣም አሪፍ በዓል ነው። የምሬን ለመናገር ሁላችሁ ማክበር ያለባችሁ በዓል ነው። የምር እንደነገርኳችሁ መጀመሪያ መግቢያው ላይ ልክ ስትገቡ ነው፣ ውጭ ሀገር ስትኖሩ ነው የምታውቁት። ይሄ ነፃነታችንን የምታውቁት ማለት ነው። ከሌሎች ጥቁሮች የተለየን መሆኑን የምታውቁት ይሄንን በዓል ስናከብር ነው። ይሄ ነገር ስለተደረገ ነው፣ ስላሸነፍን ነው፣ ኮርተን ነው የምናወራው ለማለት ነው። ለማንኛውም ይሄንን ይመስል ነበረ። በጣም ደስ ይላል። በጣም እንዴት ነበረ አይደለ? ይሄ በዓል በጣም መከበር ያለበት ማለት ሰው በደንብ በዚህ ጋር የመጣ ነው። ሞር ሰው በቃ ደስተኛ ሆኖ ማክበር ያለበት በዓል ነው። በቃ መከበር ይሄ ትግሬ፣ ኦሮሞ፣ አማራ፣ ጉራጌ ምናምን ሳይባል ኢትዮጵያ ሙሉ ወክሎ መከበር ያለበት በዓል ነው። ምክንያቱም እንደነገርኳችሁ ነፃነታችሁን የምታውቁት ውጪ ስትኖሩ ነው አይደል? እኔ እንደዚህ አስቤ አላውቅም ነበረ። ልክ እዚህ ስመጣ ነው እንደዚህ ነፃነት እንደ ጥቁሮቹ እንደ ሌሎች ጥቁሮች ሆነን አንጨናነቅም። ነፃነት ይሄ ጥቁር ምናምን ስትባሉ ራሱ ምንም አይመስላችሁም። እዚህ ሀገር አይከፋንም ምንም በቃ አዎ። ስለዚህ በተለይ እንደነገርኳችሁ ውጪ ስትኖሩ ነው። አገር ቤት ስትኖሩ ያን ያህል እንትኑ አይታወቀንም፣ ጥቅሙ አይታወቀንም። አዎ ግን ነፃነት በቃ ይሰጣችኋል እንጂ ይሄኔ በጣሊያን ገዝተናችኋል እያሉ ሙድ ይዙብን ነበረ እንደሌላው ጥቁሮች ማለት ነው። አዎ ስሌቭ ማለት ነው። ኢትዮጵያ ራሱ በደንብ መከበር ያለበት። አዎ በቃ ስሌቭ ማለት ነው እንግዲህ። አሁን ኒገር ሲባሉ እንዴት እንደማይወዱ ታውቃላችሁ። እኛ አሁን ብንባል ምንም አይመስልንም በእርግጠኝነት። ኒገር መባሉን አይፈልጉትም። እኛ ግን ተባልን ጥቁር ተባልን ምንም የማይመስለን ምክንያት ይሄ ነው አይደል? በእርግጠኝነት አዎ በደንብ የተከፈለበት ዋጋ ነው። እድሜ ለሚኒሊክ፣ ለኢትዮጵያ ንጉሶች፣ ለሁሉም ማለት ነው። ለሁሉም አዎ ለዋጋ ለከፈሉ እንዳለ ማለት ነው። ለማንኛውም በጣም አሪፍ ነበረ። በየሀገራችሁ በየቦታው አክብሩ፣ ፏ በሉ፣ ፈታ በሉ። እንኳን አደረሳችሁ ለ129ኛው የአድዋ ድል መታሰቢያ አይደል? እንኳን አደረሰና የዛሬ ዓመት እንገናኝ በሰላም በደስታ። ቻው ቻው።